ኦኬ መጽሐፍ ቅዱሴን አነበብኩና በጣም የገረመኝ ነገር እግዚአብሔር በፍጹም እንድንናደድ አይፈቅድልንም፣ እንድንጠላላ አይፈቅድልንም፣ ዲፕሬስድ እንድንሆን አይፈቅድልንም፣ ተስፋ እንድንቆርጥ አይፈቅድልንም። መጽሐፍ ቅዱስን በእምነት የምናነብ ከሆነ እግዚአብሔር ሁኑ የሚለን ነገር ማለት ነው። ላይክ ለካ ይህንን አምላኬ ሁኑ እያለኝ ነው፣ ለምንድን እንደዚህ መሆኑ እሱማ ካለኝ የራሱ ጉዳይ ብለን መሆን እንድናደርግ ይረዳናል። እና ከተረዳችሁ ልል የፈለግኩት ነገር በእምነት መጽሐፍ ቅዱስን ስታነቡ በጣም የሚያጽናናችሁ ቃል ነው። የእግዚአብሔር ቃል በጣም በብዙ መንገድ የሚያንጽ እኛን የሚለውጠን ቃል ነው እና መጽሐፍ ቅዱስን ዴይሊ ማንበብ ፕራክቲስ ማድረግ እንዳለብን ለመናገር ነው ዛሬ የመጣሁት። መጽሐፍ ቅዱሳችሁን አንብቡ። ያላችሁን ጥያቄም ሆነ ያላችሁን የልብ ስብራት፣ መከፋት፣ ማዘን፣ ተስፋ መቁረጥ በሁሉም የህይወት አስፔክታችሁ የምታልፉበትን መንገድ ሁሉ እግዚአብሔር አምላክ ያቀናላችኋል። እንደየራሳችሁ መንገድ እግዚአብሔር ያወራችኋል፣ ያናገራችኋል እና ተግታችሁም ጸልዩ ለማለት ነው። እግዚአብሔር አምላክ የቅድስናን ህይወት ያድለን። በመከራ ክርስቶስን መምሰል እንድንመስል ይርዳን። ኤንድ በአቋማችን ያጽናን፣ በእምነት በሃይማኖት ያጽናን፣ እስከ መጨረሻው ድረስ ያትጋን ልል ነው የመጣሁት ማለት ነው። ስላዳመጣችኝ አመሰግናለሁ። ወዳችኋለሁ።